እንግዲህ ምንም ማድረግ አልችልም። የተንቢ አክባርሽ ነኝ፣ አከብረሻለሁ። አንዳንዴ ሰው ሲሳሳትም ስህተቱን ያው እኔ እንደመሰለኝ ማንኛውም ሰው እኮ እንደመሰለው ነው የመሰለውን የፈለገውን መናገር መብት አለው። ሁሉም መብት ኖሮት መሰለኝ እንዳስፈለገው ወጥቶ እየፈነጨ ያለው ማለት ነው። ስለዚህ ሰሞኑ በእነ አቦ አሚራ በእነ ወንድም ካሊድ በሌላ ጉዳይ በተፈጠረው ነገር የተንቢ ትላንትና ወተሽ የሰራሽው ቪዲዮ እንደኔ ምንም ነገር አጥጋቢ ነገር እንትን ያልሽ ነገር አይደለም። ምን ተገኘ ከፋሲካ ጋር ዛሬ ምን ተገኘ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበለልን በያላችሁበት። የአላህ እዝነት አይለያችሁ። እስኪ ሰብስክራይብ፣ ሼር፣ ላይክ አርጉ። ቪዲዮም አንዳንዴ እንደዚህም እንትን ብዬ ሲለቅ ሼር አርጉልኝ፣ አበረታቱኝ። እኔ ሚዲያው ፌመስ ቢሆን ተጽዕኖ አሳዳሪ ቢሆን የቲክቶክ ተጠቃሚ ቢሆን ይሄ መንገድ ለሚለቁት ያልሆነ ነገር ወጥቶ ዝም ብሎ እንትን ብሎ ያሳለፉትን ትቶ የሰውን እንትን ለሚናገሩ ዩቲዩበሮች ልካቸውን ነግራቸው ነበር። ወረበል ከበልክ እኔ ትክክለኛውን ነገር ነው የምናገረው። ማስመሰል ምናምን ነገር ብሎ ነገር እኔ ጋር የለም። የተንቢ አሁን ትላንትና ለፋሲካ እና አቦ አሚራ እና ወንድም ካሊድ በሰራው እንትን በጣም እየተናገርሽ ነበር። በጣም ለአኑ ምን አይነት ወዳጅ ምን አይነት የሆነ ያኔ አሁን ቁርኘት እንዳላችሁ የሆነ በጣም የሆነ እንትን የሆነ እንደምትቆረቆሩ እርስ በራሳችሁ እንደዛ አስመሰልሽው እኮ እንደዛ አስመሰልሽው። የዛኔ እኮ ስለ ሌላ ድምፅ ሆኑ ተብሎ እንትን የተባለ ጊዜ አንቺ ተደባሽ ነበር ብላ ቪዲዮ የሰራችብሽ። የዛኔ ስትባሉ አውቃ እዛ እንትን ጉታጀራ ቁጭ ብላ ለስራ ወጥቻለሁ ነው ያልሽው። እንትን ሄደሽ ቪዲዮ ልትሰሪላት ራሱ እንትን አልነበረሽም። እኔ ቀድሜ ስለሄድኩኝ እንደውም ተናደሽ ነበር ያለችሽ። ትላንት ምን ተገኝቶ ነው ለሳ እንዳገዘ ነገር አድርገሽ እና አቡ አሚራን እና ወንድም ካሊድ እኮ ሞቶ ይበልጣቸዋል። ሞቶ የስንቱ አባት ስንቱን የወደቀ እያነሳ ስንቱን እያበላ ስንቱን እያጠጠ የስንቱ ፊት እርዳታ ብሎ እየለመነ አንቺውን እሱ እንደመናገር ይሄ ምን ቢቃል ኖሮሽ? ጭራሽ አንቺ ደግሞ ከኔ በላይ ሰው የለም የምትይው ነገር አለ። አንቺስ እዚህ ጋር የተንቢስ እዚህ ጋር ፈምሰሽ የፈመሽበትን ነገር እኮ ታውቂዋለሽ። አረብ ሀገር እያለሽ በምን እንደፈመሽ ታውቂያለሽ። ምን አሁን እንዴት ሆነሽ ነው ፈመሽው? የታሰርከበት ማድር ምናምን ያለሽ ሰው ይታሰራል፣ ይፈታል። እንዴ መንግስትም እኮ የመንግስትም እንትኖች እኮ ይታሰራሉ። የመንግስት ሰራተኞችም ይታሰራሉ። አይደለም እነማን ነው እና ወንድም ካሊድ በመኪና በእንትን ባልሆነ እንትን ታሰሩ፣ ተጣራ፣ ተፈታ። ይሄ ነው የታሰርከበት አጭበርብሮ ነው የታሰረው። ቢያንስ ስንት የወደቀ ሙስሊም አይደ ክርስቲያን አይደ እያንዳንዱ ነገር ለዛ ሁሉ ተትዳሩ ራሱ አልሆነ። ለምን መጀመሪያው እሱ ከላስ ይሄን ነገር የወደቀን ያነሳለሁ የራበን ያበላለሁ ህዝቡንም በሆን አስቸግሬ ብሎ ነው የተነሳው። ጠይብ በዛን ሰዓት ፋሲካስ ያደረገችው ነገር ጥሩ ነው። እኔ የዛኔ ስም አውጥታልኛለች ቤቴን ባስጠጋሁበት ቤቴን ባቀረብኩበት። ስለዚህ አሁን እሷ ከሌላ ስትመጣ እዛው ጉታጅራ ላይ እንጂ እኔ ጋር መምጣት የለበትም ማለት መብቱ ነው። የተንቢ መብቱ ነው። አንቺ ምን አግብቶሽ ነው? አንቺ የድሮ ጓደኛ ከዛስ ምን ስንት ነገር ነበር የተባባላችሁት እናንተ። ዛሬ ጓደኝነቱ እንዴ በሌላ የተነሳ ነው እናንተ ጓደኝነት የሚቀጥለው? በሌላ የተነሳ ተጣልታችሁ ምን በሌላ የተነሳ እናንተ አንድ ብላችሁ አገር ከገባችሁ በኋላ ሁሌ እንደ ጣውንት እንደተባላችሁ አይደል መኖራችሁት? እኔ በጣም ነበር እንትን የሚልሽ። እንደም ትናንትና ራሱ እና አቡ አሚራ እና ወንድም ካሊድ የተንቢ እንዳይመስሉሽ። አንቺ በፋሲካ ላይ ሚላስሽን ዝም ብለሽ እንዳዘረጊ፣ ምላስሽን ቆጥቢው፣ ንግግርሽን እወቂ። ሰው ሳያጭበረብር አጭበረበር አትበል። ለዩቱብ ብለሽ ለፎሎ ብለሽ ብያታለሁ። ተጠቃሚ ነሽ፣ ተጠቅመሻል። አዎ ሰበብያውን አድርሰሻል። ለሌላ ድምፅ ኗት ብለሻል። ሰውም ደግሞ አንቺ ባልሽው ሳይሆን አላህ ደግሞ የሆነ ነገር እናት አባታ የሆነ ያስቀመጡላት ነገር አለ፣ የሆነ ያስቀመጡ ጡር አለ።
ይሄ የሆነ ጦር ነው። እኔ አባት እናት የሆነ ጥሩ የሰሩት ነገር አለ። የአባት የእናት ዱዓ ነው ካለህ በታች እንደዚህ ፈንቅሎ ከግድያ ያወጣት። ፋሲካ አይደለሽም አሳብ ሆነሻል፣ በዛው ተጠቃሚ ነሽ። አለቀ። እኔ አሁን ለፋሲካው ሳይሆን የተንቢ ሊሄድብሽ ነው። ማንም እኔ ማድር እዚህ ጋር እኮ እኔ ወላሂ ሰራሃት እኔ አላቅም። አንዳንዴ ሰው በምንኛ እንደሚያስብ አላቅም። የታሰርክበትም ያውቃለሁ ያለሽ እንዴ ታስሯል። ማንም እንደሚታሰር ወንድም ካሊድ ታስሯል። ታስሮም እኮ እዛ ጋር ስንት እንትን አራስ የሆኑ መንገድ ላይ የወደቁ ስንት የታመሙ ስንት ከቤት የወጡ ስንት ሰዎች ናቸው ቤቱ ላይ እንትኑ ላይ ያሉት። እነሱን ራሱ እንትን ታሳቢያት እሱን ለመናገር ምን ብቃት ኖሮሽ? ምን ብቃት አንቺ እንትንሽን አራሮጭ እንጂ የሆነ ነገር እንትን ሲጦዝብሽ ፎሎ ሲጦዝብሽ የሆነ ሰውን ለማገዝ አንቺ አሁን ለተንቢ ለፋሲካ አግዘሽ ተቆርቁረሽ ለወላይ ማይመስል ወሬ ለምታወር ይሄ ማስመሰል እኔ አላቅበትም። እኔም የሆነ አስመሳይነት በጣም ነው የሚያስጠላው። መቼም ለፋሲካ አንቺ የፈለገ ነገር ቢሆን አንቺና እሷ እስራኤልና ፍልስጤም እኮ ናቸው ሁለታችሁ። እስራኤልና ፍልስጤም የሆነ ሰው ዛሬ እንዴት ነው ምን እንትን ብሏ ነው ትክክለኛውን ነው ቤቴን መጣች አስገባኋት። ግን በኔ የሌላ ብር ሲግላላ ቪዲዮ ሰራችብኝ። ስለዚህ አሁን ከሳ ጋር መገናኘት አልፈልግም ማለት መብቱ ነው። ወንድም ካሊድ መብቱ ነው። እኔ ቢሆን አልሽ እኮ እኔ ቢሆን አንቺ ቢሆን ምን አንቺ ማነሽ? ምንድነሽ? ምን ስለሆንሽ አንቺ እንትኑ የዩቲዩብ እንትነሽ እንዴ? አንቺ አንዳንድ ዩቲዩበሮች እኮ ጭራሽ ለዩቲዩብ ካምፓኒ እንትኑ ነው የሆነ እንትን ዘበኛ ነኝ ያለችው እኮ ጭራሽ የሆነ አንደ እኔ ቢሆን አንቺ ብትሆኝ አንቺም ስተት ከሰራሽ ማን ዝም ሊልሽ ነው? ማን ዝም ሊልሽ ነው? ስተት ሰራሽ አንቺን ፈርቶ የተንቢ እኔ ጋር አትምጣ እዛው እንትን ትበል። ባለፈው እንደዚህ እንትን አድርግ ስሜን አትፊታለች ቢል ምን ልታረግ ይወንጅ ምን ለማድረግ እሱ እኮ እዚህ ዩቲዩብ ላይ ዩቲዩብ መንደር ይሄ እከሌ እንዲህ ነው ብሎ እኮ ነው ወላ እና አቡ አሚራ ወላ እነ ተስፍሽ ወላ እነ ዙዙ ወላ እዛ የዛን ጊዜ የሌላ ቲሞች በአጠቃላይ የዩቲዩብ ጡረተኞች አይደሉም፣ የቲክቶክ ጡረተኞች አይደሉም። የታመመውን ያስተባብሎ እንትን ይላሉ፣ የተጨነቀውን ረዳሉ። የነሱ ተጽዕኖ ማሳደር እኮ ነው ለሌላ እዚህ ጋር መድረሰዋ ራሱ የነሱ ተጽዕኖ ማሳደር ነው እንዴ። አንቺ አሁን ምን ልትፈጥሪ እኮ አንቺ እዛ ጋር በሌላ ሄደሽ በስነ ስርዓት እዛ ጋር ውስጡ ገብተሽ ሁሉ ነገራን አስከብረሽ እንኳን ለእንትን ከአዲስ አበባ እንኳን ጉታጀራ ልትወሺ ራሱ እንትን የለሽም። ያኔ አትሰረፊም ለራስሽ። ወይ የዛን ቀን ዩቲዩብ ለምን አልሰራሁም? የዛን ቀን ቪዲዮ ለምን አመለጠኝ? አሁን እኮ በጣም እየሰራሽ ነው። በዛውም እኮ መንገድ ተከፈተልሽ የፋሲካ ማለት ነው። የተንቢ ደግሞ አውቃ ነው እያጋገለች ይሸለችው። ለምን ጠላት እኮ ከሩቅ አይመጣም፣ ጠላትሽ ናት። ሁለታችሁም ጠላታሞች ናቸው። ስለዚህ የተንቢ ወተሽ ተናገሪ፣ ያኔ ወተሽ ሌላም ነገር እንትን በይ፣ ሌላም ስተስሪ ልጆችሽን አርግፍ አርገሽ እስር ቤት ግቢ ነው እያለችሽ ያለችው። ገባሽ? ልጆቿን ሰብስበ በተቀመጠችበት እንዲህ በለኝ። ወይኔ የተንቢ ወይኔ አስመሳይ የኛ አዛኝ። እኔ በጣም ነበር ሞታ ቢሰጥሽ፣ አሁንም ሰጥሻለሁ፣ አልሰጥሽም አይደለም፣ ግን ማይመስል ወሬ አታወሪ። እኔ ፌመስ ቢሆን ተጽዕኖ አሳዳሪ ቢሆን ለእያንዳንድሽ ውሸታ ሚዲራ አጭበርባሪ እናንተ ናቸው። ለእናንተ ነበር ከማማ ጨቤጃ ጀምሮ ጥሩ ናቸው የሚባሉ የዩቲዩበሮች ራሱ የሆነ ሰውን ሆነ ተመልካች እንደ ተመልካች ክብር የሌላችሁ፣ ምንም ክብር የሌላችሁ፣ ውሸት ማያልቅባችሁ፣ ድራማ ማያልቅባችሁ ሰው እኮ ተነጋግሮ እስኪ በነ ብሩክ እንትን በሉ በራሳቸው እንትን ነው ከላስ ውሸትም ሆነ ምንም ሆነ ፕራንክ እየተደራረጉ እዛው ጋር ተመካክሮ በራሳቸው እንትን የእናንተ ማስ የሆነ በጣም የሚያስጠላ እንዴ ሰውን ሳይነኩ በሰው ሳይደርሱ እርስ በቃ እዛው አሁን እቺ ማናት ማመጨብ የሆነ ምንም የሆነ የረከሰ ነገር ነው የሚሰራው። የሆነ ምንም ነገር ምን የሆነ ለዛ ቢስ የሆነ ርክስ ብላ ነው የሚሰራው። እንደዚህ ሆና የምታመጣው እስካሁን ዩቲዩብ ምን የት ያደረሳት? ምንም ያደረሳት ነገር ምን ያደረሳት? ምንም የሆነ እስከ ጠይቁ እኮ ምንም አላፈመሳትም እኮ ይሄ በስንት እንትን ተከራይቶ በየቀኑ
እንትን ዘይታቸውና ይሄ በርበሬያቸው ሲቀቡ እንትን ሚሉ ቲክቶከሮች ይሻላታል። ከላስ አንዴ ለይተውላቸዋል። የራሱ ጉዳይ ካልደፈረሰ አይጠራም። ለሱም ራሱ መታደል ይታደሉታል እንጂ አይታገሉትም። አንዳንዶቹ ይታደሉታል፣ አንዳንዶቹ ደግሞ ዝም ብሎ ይታገሉታል። አንድ አበባ፣ ሁለት አበባ፣ ሶስት አበባ። አረ ይሄን ናችሁ ለምን እዚህ ጋር ቁጭ ብላችኋል? በንዴት ውጡ ከዚህ የሚባሉም አሉ። ታፕታፕ አርጉ እየተባሉም አሉ። በገዛ እጃቸው በገዛ ስልካቸው የሚሰደቡ። ስለዚህ ሚዲያን የለመደ ሰው የዩቱብና የቲክቶከርን ብር የለመደ ሰው የታወረ እኮ ነው። የእናቱንም ልጅ ይሸጣል፣ የእናቱንም ልጅ። ስለዚህ የተንቢ ለፋሲካ እችንም ያክል የጥፍር ቆሻሻ ወላሂ ተቆርቅረሽላት አይደለም። ወተሽ ስርና ልጆችሽን እርግፍ አድርገሽ እስር ቤት ግቢ። ቢከሱ ተጽዕኖ አሳደሪ ናቸው ሁላቸውም። የተናገረችው ነገር ከስም ከማጥፋት እኮ ስም አጠፋሽ፣ ምን ማስረጃ ይዘሽ ነው ያጠፋሽው ብሎ እኮ ይከሷታል። እስር ቤት ትገባለች። አንቺ በዛን ሰዓት አንድ ቀን ዞር ብለሽ ልታያለ ወደ የቆየ ቅምሽ እንትን ልትባት ነው እንትን ያልሽው። አው ሌላ በሰላም ያገረሽ ልጅ ናት። በሰላም እንኳን መጣሽ ብለሽ ከላስ ያው የሚሰማ አሁን አንዳንዴ አልፈርድም ብለሽ ራሱ ዝም ብትይ እኔ ቢሆን የድሮ ጓደኛዬ ፋሲካ ምን አረገች አደረሰሽ እንጂ እኔ እንዳልሄድብሽ ለራስሽ ሰራሽ በላይ ለራሱ እኮ እንትን ነግረሻለች እኮ። ቤት ሳትገዢ ቤት ገዛው ብለሽ ዝም ብለሽ ትንቦላቀቃለሽ። የሌላን እንትን ለሌላ ቪዲዮ ላሰሪ ጉታጅራ ቁጭ ብለሽ ከጉታጅራ ወጥቻለሁ አልሽ ብላሻለች እኮ። አንዳንዴ ለእንደዚህ አይነቱ ደግ አረገችለትም ሊባል ያስብላል። የትላንትና የሰራሽው የሆነ ዝም ብለሽ ያለው ነበር የሆነ አስመስለሽ የሰራሽው ነገር ያስብላል። ደግ አረገችልሽ ፋሲካ ያስብላል። ደግ አረገችልሽም ያስብላል። ከላስ ከዚህ በፊት እኮ ተቀራርባችሁ አንቺ ትቢሺ አንቺ ትቢስ ተባብላችሁ የስደት ሁለታችሁን በስደት አንድ ላይ ነው ተያይዛችሁ የገባችሁት የነበረው። የዛኔ እንደውም ትዝ ይለኛል ፋሲካ ቤትሽ ላይ እንጀራ በሚጥሚጣ ስትበላ እኔ ራሴ ምራቄን እየዋጥኩ ወይኔ ታድለው እያልኩ የዛን ሰዓት። ስለዚህ እርስ በራሳችሁ እሳትና ጭድ ነበራችሁ። አሁን ማይመስል ወሬ ታወራለች፣ ወሬ ብቻ። ምን ያደርጋል ወሬ ማስመሰል? ምን ያደርጋል አስመስሎ መኖር? ምን ያደርጋል? ለምን ታስመስላላችሁ? አንቺ ሁሌት ያለሽ እኮ ሪያሊቲውን ኑሩ፣ ሪያሊቲውን ኑሩ ማለት አንቺ አሁን ሪያሊቲውን ነው ያወራሽው፣ ትክክለኛ ንግግር ነው ያወራሽው። እችን ሴትያ ወይ ሙስተሽፋ ወይ እስር ቤት ልታስገባት ነው የፈለግሽው። ልጆችሽን እርግፍ አድርገሽ ክስ ተመስርቶብሽ ሌላ በክስ በእንትን ላይ በስም ማጥፋት ላይ ስም አጥፍተሽ እስር ቤት ግቢ ብለሽ የልብ ፋሲካም ቀላል ሳሉለችም ከውስጥሽ ከልብሽ እንዳልሆነ እኮ ታውቃለች። ተቆረቆርሽላት ላወለ ለነገሩ አንዳንዴ እኮ የሆነ ነገር እንትን ሲል ወዳጅ መስሎ ጠላት። አንዳንዴ እኮ ከጠላታችሁ ከወዳጃችሁ ጠላታችሁን በደንብ አድርጋችሁ አቅርቡን ነው የሚባለው። ለምን የሆነ ነገር ጥንቃቄ ታደርጋለች። አሁን ለምሳሌ ወይኔ የተንቢ ወታ ተናገረችልኝ፣ የተንቢ የልብ ሰጠችኝ፣ የተንቢ አስፈራራችልኝ ብላ ወታ ልትናገር አይደለም፣ አትናገርም። እናንተ ቢያንስ ብዙ ገበናችሁን ያወጣችሁ ሰዎች ናችሁ። ብዙ ገበና የተንቢም የሳን ገበና አውጥተሻል። ፋሲካም ደግሞ ያንቺን ገበና ሀታ ራሱ ወልደሽ የደበቅሻቸውን ልጆች ራሱ ምስጢር ነው ያወጣችሁ። ምን ያላወጣሽ ነገር አለ? ሁሉን ነገር በውሸት እንደሚሰሪ እንትና እያንዳንዱን ነገር በአንቺ ማሳሰብ ምን አንቺ ነሽ እንደማይል ያወራሽው እሷ ፋሲካ በአንቺ ብዙ ነገር አውርታለች። ስለዚህ አታስመስሉ ነው የኔ ጥያቄ፣ አታስመስሉ ነው። ሪያሊቲውን ሁኑ እንደምትይ አንቺም ሪያሊቲውን መሆን አለብሽ። خلاص ለሌላ ዩቱብ እንትን ለሌላ መስራት ለሌላ ድምጥ መሆን ከፈለሽ ለሌላ እንኳን ደስ አለሽ ማለት ከፈለሽ በራስሽ ብዙ እኮ ተጽዕኖ አሳዳሪ ነሽ። ብዙ እንትን ትያለሽ። እኔ ሰራ በጣም እኔ እንደዚህ ሄጅ ያለ ድብሽሙ አልናገርሽም። አንቺን መናገርም እንትን አለ ግን ስትሰሪ ይናገርሻል፣ ማንም ይናገርሻል። አንቺም እንዳስፈለገሽ ስለምትናገሪ ማለት ነው። ስለዚህ ወንድም ካሊድን አንቺ የመናገር ብቃቱ ምንም እንትኑ ማቂሙም የለሽ። እሱ ቢያንስ እንኳን በቀን የስንት ሰውን ጎሮሮ የስንት ሰውን እንባ እያበሰ የሚውል ሰው ነው።
በስንት ሰው አጅር እየጣለ ሰው ነው። የስንት ሰው የተራበን እያነሰ ሰው ነው። የታመመውን እያሳከመ ሰው ነው። እዛው ዶክተር ቀጥሮ አንቺ እሱን ለመናገር ወላሂ ተንቢ መብትም ብቃትም ምንም የለሽም። አንቺ ዝም ብለሽ እንትንሽን ይሄ ምንድነው ልቃሽንን ቸብችቢ፣ ስራሽን ቸብችቢ፣ እዛው በዛው እንትን በይ። ስለዚህ እሱ ከአንቺ ሞቶ ይበልጣል። እንደ የአንድ ሰው የተራበን ማንሳት ማለት የአንድ ሰው በቀን እሱ አይደለም ያንን ሁሉ ህዝብ። ስለዚህ እሱን ማውራት መስለን ራሱ ትላንት የደረስኩበት አትድረሽ፣ የረገጥኩበት አትርገጭ የምትባባሉ ሰዎች አሁን በዚህ አጋጣሚ ወንድም ካሊድን አንቺ የተንቢ ወተሽ ልትናገሪው እኔ ቢሆን ብለሽ ልታስፈራሪ ማነሽ? ምንድነሽ? ምን ስለሆንሽ? እኔ ተጽዕኖ አሳዳሪ ቢሆን ባይራሪ የወጣልኝ ነገር ቢሆን እኔ ራሴ ወላሂ ማውጫ መግባሽን ያሳጣሽ ነበር። የተንቢ ማን እንትን ሊልሽ ነው? ማነሽ? ምንድነሽ? ምን ስለሆንሽ? እዛ በዙሪያዎችሽ ያሉትን በዩቱብ ያሳደግሻቸው በአንዳንድ ነገር ያሳደግሻቸው ሰተሽ ያስለመሻቸው እነሱን አስፈራሪ እንጂ ወንድም ካሊድን ምንም ለመናገር ብቃት የለሽም። ቢያንስ እሱ ስንት ሰው ነው እሱ እንትን እያደረገ ያለ እሱን ለመናገር አንቺ ገና እንትን ትያለሽ። ነፋሲጋ አገሽ ማለት ነው ወይ? ነፋሲጋ አገዘችልኝ የተንቢ አገዘችልኝ ብለሽ ልታጨበጭብልሽ ነው የፈለግሽው? መቼም ምንም አይመስላትም። አንቺ የተንቢ አገዘችልኝ ብላ ወታ ምንም አትናገር። ምንም ነገር ምንም ለአኑ ምንም በጣም ነው ስህተት የሰራሽው። እኔ ሰራሁ እቺ ሴት የምን ሆና ነው? ሰከረሽ ነው ያልኩት። ሰክራ ነው እያወራች ያለችው ወለ ምን ሆና ነው? ወዛ እሺ አንድ ሰው መታረቅ ጥሩ ነው። እዚህ የሆነ የአንድን ሰው ጥል እንትን ሚል የአንድን ሰው መጣላት የሚፈልግ ሸይጣን እንጂ ሰው በሰው ዋሽቶ ያስታርቃል። ታረቁ፣ በዛው ሰላም ይውረድላችሁ። ግን ሰውን አንቋሸሽ አይደለም፣ ሰውን ሰድበሽ አይደለም፣ ሰውን በሰው እኔ ድምጦንኩሽ ብለሽ አይደለም። ቢያንስ ያጠፋሽበት ነገር ካለ ፋሲካዬ ባለማወቅ መሆን አትፍቼብሻለሁ። አንቺና እኔ ይቅር መባባል አለብን፣ መጠያየቅ አለብን። አንድ ከተማ ኖረን አንድ አካባቢ ኖረን እንዴተኛው እድሜ ነው ብላችሁ በዚህ እንጂ ወንድም ካሊድን አንቋሸሽ እና አቡ አሚራን አንቋሸሽ አንቺ ፋሲካን ማበረታታት የለብሽ። ፋሲካም እኮ አንቺ የፈለግሽ ነገር ብትሆን እኔ ቢሆን አልሽ። እሷ እኮ ወታ ይቅርታ አለች፣ ባደረገችው ነገር ይቅርታ አለች። አው ባለማወቄ አጭበረበሩ የሚለው ብሩ የት ሄደ? በውስጡ ከጠየቋትም በውስጡ ቢጠይቋትስ? እሷ ምንም ማድረግ አችልም። በውስጡ መጥቶ ስለጠየቋት ነው። በውስጡ ከጠየቋት እኮ እኔ ማውቀው ነገር የለም። እስኪ ለሁሉም በያላችሁበት ዱዓ አርጉ። ሌላ የምትወጣበትን መንገድ ዱዓ አርጉ። እኔ ያወቅኩት ነገር የለም። ብሩ ሄደ ሳውዲ አረቢያ በባንከራጅ ገብቷል ተባለ። ግን ምን እንደሚሆን ያው እንትን ስለያዘው ብዙ እንትኖቹ ስለያዙት እኔ ምንም የሚናገርበት እንትን የለኝም ብላሽ እንኳን እሺ፣ ግዴታ ለዛ ሰው በውስጥ ለጠየቀሽ ይሄን መልስ ነው መመለስ ያለብሽ። ሙሽ እነሱ ጠየቁኝ ብለሽ ወተሽ ዩቱብ መስራት ፋሲካም የለባትም። እንደዚህ ብለሽ ብትናገር እንትና ማናት የተንቢ ይሄን እንደዚህ አሁን በውስጥ ጠየቁኛሽ፣ በውስጥ ለጠየቁሽ በውስጥ መልስ መስጠት ነበረብሽ። ወተሽ ደግሞ እዚህ ጋር ከላስ የሌላን ጉዳይ ትይሉኛላችሁ። ሁሉንም ነገር በያላችሁበት ጸሎት ዱዓ አርጉ። እኔ ምንም እንትን አላልኩም። ያኔ ጸሎት አርጉ። ያው እዚህ ጋር እዛም የሳውዲ ኤምባሲ ይዞታል። እዚህም ብዙ ተጽዕኖ አሳዳሪዎች የያዙት ነገር ስለሆነ የሳውዲ ህግ በጣም የጠበቀ ነው ብለሽ መልስ መስጠት ነበረብሽ። ብለሽ ነው የተንቢ ማውራት የነበረብሽ። እንደኔ እንዴት መጥቶ ጠየቋት? እሺ መጥቶ ከጠየቋት ግዴታ ያልተበላውን እነሱ ያላዩትን ብር በሉት። እነሱ ግማሹ ስራ ጀመረበት፣ ግማሹ እንትን አረገበት ማለት አለባት እቺ ፋሲካስ። ስለዚህ መታረቅ ካለብሽ በእንደዚህ አይነት ሁኔታ አይደለም። የተንቢ አንዳንዴ የሄታ መከታ አንዳንዴ እኮ እነ ትክክል እነ ኮሜንተሮች እኮ ናቸው እናንተ እንደዚህ የሚያጠውዟቸው እንጂ እነሱ ልካቸውን ቢነግራቸው እውነትም እኔ ጋር ስህተት አለ። እንደዛ ማለት አልነበረብኝም፣ መዳፈር አልነበረብኝም፣ ወንድም ካሊድን መናገር አልነበረብሽም። እኔ ሰራ በጣም ነው እንትን ያልኩሽ፣ ያኔ ከፍ አልኩሽ ማክል በጣም ነው በኔ የወረሽ። አንቺ ራስሽ እዚህ ጋር ለማፋመስ እኮ ብዙ ዋጋ ከፍለሽ
ኮሮና ሳይዝሽ ኮሮና ያዘኝ ብለሽ በአፍንጫሽ ጎማ አያይዘሽ በኮሮና ሊሞት ነው ብለሽ እንዴት አርገሽ ሆስፒታል እንደገባሽ ነገር አርገሽ እኮ ነው እዚህ ጋር የደረሽው። አገርም ገብተሽ ብዙ መከራሽን አይተሽ ነው እዚህ ጋር የደረሽው። ስለዚህ እናውቃለን እኮ አይባልም። እሱን እና ወንድም ካሊድን በኸይር ነገር የታመሙትን እያነሳ የተራቡትን እየረዳ ያረዙትን እያለበሰ የስንቱ ፊት እየገረፈው እርዳታ ማለት ራሱ ለአንድ ቀን እንኳን እርዳታ ማለት እንዴት ነው የሚከብደው? ድምጥ መሆን ራሱ እንዴት ነው? እሱ ግን እድሜ ልኩን ይሄ ለአኪራው ይጠቅመዋል። አንቺ አላልሽ ምንም እንትን አይባልም። ግን ፋሲካን በዚህ አይደለም መታረቅ ያለብሽ፣ በሌላ ታረቂያት። በተረፈ ሰብስክራይብ ሼር እያረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።